ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ኢትዮጵያ ለትራንዚት መንገደኞች የ7 ቀን ነጻ ቪዛ አገልግሎት ሊፈቅድ ነው። የኢትዮጵያ ቱሪዝም ሚኒስቴር ቱሪዝም ለማሳደግና የውጭ ምንዛሬ ግንኙነት ለማሻሻል ለትራንዚት መንገደኞች እስከ 7 ቀን የሚቆይ ነጻ የቪዛ አገልግሎት በቅርብ ተግባራዊ ሊያደርግ መሆኑን አሳውቋል። የቪዛ ማሻሻያ በቅርቡ በሚኒስትሮች ምክር ቤት መጽደቁ ተገልጿል። ይህ ማሻሻያ በቦሌ ዓለም አቀፍ አውሮፕላን ማረፊያ አልፎ የሚሄዱ መንገደኞችን ከ24 ሰዓት እስከ 7 ቀናት ያለምንም ቪዛ ክፍያ ኢትዮጵያን እንዲጎበኙ እድል የሚሰጥ ነው ተብሏል። የኤርትራ ቡድን ተጫዋቾች መኮብለላቸው ተሰማ። የኤርትራ ብሔራዊ ቡድን የቅድመ ማጣሪያ ጨዋታውን አሸንፎ ወደ አፍሪካ ዋንጫ ማጣሪያ ምድብ ድልድል መቀላቀሉ ይታወቃል። አሁን ላይ 7 ያህል የብሔራዊ ቡድን የሀገሩ ውስጥ ተጫዋቾች ከቡድኑ ስብስብ መጥፋታቸው ተገልጿል። ከቅርብ ምንጭ ለማጣራት እንደተሞከረው በሀገር ውስጥ ይጫወቱ የነበሩ 7 ተጫዋቾች ሱቲኒያ ላይ መጥፋታቸው ታውቋል። ተጫዋቾቹ ብሔራዊ ቡድኑ ወደ አፍሪካ ዋንጫ ማጣሪያ እንዲመለስ ከረዱ በኋላ ለመመለስ ፈቃደኛ አልሆኑም። በቡድኑ ስብስብ ከተካተቱት 10 በሀገር ውስጥ የሚጫወቱ ተጫዋቾች 3 ብቻ መመለሳቸው ተዘግቧል። ትራምፕ በኢራን ላይ አስደንጋጭ ማስጠንቀቂያ ሰነዘሩም። ፕሬዚዳንት ትራምፕ በራሳቸው የማህበራዊ ገጽ ባስተላለፉት መልእክት በመጪው ማክሰኞ በኢራን ላይ ከፍተኛ ወታደራዊ ጥቃት ሊሰነዘር እንደሚችል ፍንጭ ሰጥተዋል። ትራምፕ ቀኑን የኃይል ማመንጫ ቀን እና የድልድዮች ቀን ሲሉ የጠሩ ሲሆን ይህም የኢራን ወሳኝ መሠረተ ልማት አውታሮች ኢላማ ያደረገ ጥቃት እንደሚፈጸም እንደ ምልክት ወስደዋል። በተጨማሪም ፕሬዚዳንቱ ኢራን በአስቸኳይ የሆርሙዝ ሰርጥን ለትራንስፖርት ክፍት እንድታደርግ አዝዘዋል። ይህ ካልሆነ ግን ሀገሪቱ ከዚህ ቀደም አይተው የማታውቀው ከባድ መዘዝ እንደሚጠብቃት በዛቻ መልክ ገልጸዋል። ይህም ትራምፕ ንግግር በቀጠናው ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋገረ ሲሆን ዓለም አቀፍ ማህበረሰብ ማክሰኞ ምን ሊፈጠር እንደሚችል በስጋት እየተጠባበቀ ይገኛል። የኢራኑ አፈጉባኤ ለዶናልድ ትራምፕ ምላሽ ሰጥተዋል። የኢራኑ ፓርላማ አፈጉባኤ መሐመድ ባገር ጋልቢፍ ፕሬዚዳንት ዶናልድ ትራምፕ በኢራን መሠረተ ልማቶች ላይ ጥቃት ለመሰንዘር መዛታቸው ግዴለሽነት ሲሉ አጣጥለውታል። ጋላቢፍ በኤክስ ገጻቸው ባሰፈሩት መልእክት የእናንተ ግዴለሽ እርምጃ የአሜሪካ እያንዳንዱን ቤተሰብ ወደ ከባድ ሲኦል እየጎተተ ነው፣ መላው ቀጠናችን በእሳት ሊቃጠል ነው ሲሉ አስጠንቅቀዋል። አፈጉባኤ አክለውም አሜሪካ በጦርነት ወንጀል የምትተርፈው ምንም ነገር እንደሌለ ገልጸው ስህተት እንዳሰሩ በጦርነት ወንጀል ምንም አታገኙም ብለዋል። ትራምፕ በኢራን ላይ የሚሰነዘሩ ጥቃቶች እንዲጠናከሩ መግለጻቸውን ተከትሎ የተሰጠው ይህ ምላሽ በመካከለኛው ምስራቅ ያለው ውጥረት ከመቼውም ጊዜ በላይ መስመሩን ስቶ ወደ ለየለት ጦርነት ሲያመራ እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ነው። ትናንት ኤርትራውያን በትግራይ ክልል መሬት ገብተው በሃይማኖታዊ በዓል ማክበራቸው የትግራይ ቴሌቪዥን በይፋ ዘግቧል። እንደ መንግስታዊ ቴሌቪዥን ጣቢያ ዘገባ ትናንት እሁድ መጋቢት 27 2018 ዓ.ም በትግራይ ክልል ሰሜናዊ ምዕራብ ዞን ሽራሮ ከተማ የተደረገው ግንኙነት 700 ኤርትራውያን ተሳትፈውበታል ተብሏል። ኤርትራውያን በሽራሮ ከተማ የሚከበረውን የመድኃኔዓለምና የሆሳዕና በዓል በመሳተፍ አውቶቡስ ተጭነው መግባታቸውን ቴሌቪዥን ጣቢያው ዘግቧል። በበዓሉ የትግራይ የኤርትራ ሃይማኖት አባቶች ተገኝተዋል ተብሏል። ግንኙነቱ ዛሬ ሰኞ መጋቢት 28 2018 ዓ.ም ቀጥሎ እንደሚውል ቴሌቪዥን ጣቢያው አክሎ ዘግቧል። በርካታ የኢትዮጵያ ትግራይ ክልል ቦታዎች በኤርትራ ሰራዊት ኃይል ቁጥጥር ስር መሆናቸው በተደጋጋሚ መዘገብ ይታወሳል። የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ ትናንት መጋቢት 27 2018 ወደ አዲስ አበባ አቅንተዋል። አሜሪካ እንዴት አብራሪዋን አዳነች? አሜሪካ አብራሪውን ማዳኗን አስታውቃለች። ኢራን በበኩሏ የአሜሪካ አውሮፕላኖች መታ መጣሏን ገልጻለች። ባለፈው አርብ በኢራን መከላከያ ኃይሎች ተመቶ የወደቀው የኤፍ-15ኢ ስትራቴጂክ ኤግል የጦር ጀት ረዳት አብራሪ ከ36 ሰዓታት ከፍተኛ ፍለጋ በኋላ ሰላም መዳኑን የአሜሪካ ፕሬዚዳንት ዶናልድ ትራምፕ በይፋ አስታውቋል። ይሁን እንጂ አብራሪው ለማዳን የተደረገው ኦፕሬሽን ላይ አሜሪካና ኢራን እርስ በርስ የሚጋጭ መረጃ ይሰጡ ይገኛሉ። አሜሪካ በታሪካችን እጅግ ደፋር ያለችው ይህ ኦፕሬሽን የተከናወነው በኢራን ደቡባዊ ተራሮች ውስጥ ነው። በኮሎኔል ማዕረግ የሚገኘው አብራሪ ለ36 ሰዓት ያህል ሽጉጡን፣ መገናኛውን እና የማቆያ መሳሪያዎችን ይዞ በተራራው ውስጥ ተሸሽጎ መቆየቱ ተገልጿል። አብራሪው ከራሱ ጋር ባለው ምልክት መሳሪያ ቢከን አማካኝነት ያለበትን ቦታ ለቡድኑ ማሳወቅ በመቻሉ ምንም እንኳን የአካል ጉዳት ቢደርስበትም በሕይወት ሊወጣ ችሏል። የኢራን ወታደሮች አብራሪውን ለመያዝ አካባቢውን እያሰሱ በነበረበት ወቅት እሱ ግን የመሬቱን አቀማመጥ ተጠቅሞ በዋሾች በቁጥቋጦች ውስጥ ተሸሽጎ ነበር። የአሜሪካ ልዩ ኃይሎች በሄሊኮፕተሩ እንዲሁም በልዩ አውሮፕላኖች ምድር ላይ በመውረድ አብራሪው ከተሰበሰቡት የኢራን ኃይሎች ጋር ከባድ የሆነ ተኩስ ልውውጥ በማድረግ አስለቅቀውት ነበር። በአሁኑ ወቅት ለሕክምና ኩዌት እንደሚገኝ ተነግሯል። የአሜሪካ ልዩ ኃይሎች እንዴት ወደ ቦታው ገቡ? የልዩ ኃይሎች በዝቅታ በሚበሩ አውሮፕላኖችና ሄሊኮፕተሮች ተጠቅመው አብራሪው ወዳለበት ተራራማ አካባቢ ወርደዋል። አብራሪው መደበቂያው አካባቢ በነበሩ የኢራን ኃይሎች ተከቦ ስለነበር የአሜሪካ ልዩ ኃይሎች እሱን ለማስለቀቅ ከባድ የተኩስ ልውውጥ ማድረጋቸው ተገልጿል። ሲአይኤ ምንድን ነው ያደረገው?
የአሜሪካው ስለላ ድርጅት ሲአይኤ የኢራን ኃይሎች ለማደናገር አብራሪው ቦታ ለማግኘት የውሸት መረጃ በማሰራጨት የነፍስ አድን ስራውን አግዟል ተብሏል። ማታለያ ስልቱ ዓላማ የነበረው የኢራን ኃይሎች ትኩረታቸውን አብራሪው ካለበት ትክክለኛው ቦታ እንዲያዞሩ ለማድረግ ነበር። የኢራን ደህንነት መዋቅሮች ውስጥ አሜሪካውያን አብራሪውን አግኝተውታል፣ በሆነው ሰዓትም በቪስ በመኪና ወደ ምድር እያወጡት ነው የሚል የተሳሳተ መረጃ እንዲሰራጭ ተደርጓል። ይህም የኢራን ኃይሎች በየብስ ያለውን ፍለጋ ላይ እንዲያተኩሩና የአየር ክልላቸውን እንዳይጠብቁ በማድረግ አብራሪው በተደበቀበት ተራራማ አካባቢ የነበረውን ጥበቃ እንዲላል አድርገዋል። አብራሪው የሚጠቀምበትን የመገናኛ መሳሪያ ቢከን በኢራን ኃይሎች በቀላሉ እንዳይለይ ዲጂታል ማታለያዎችን ተጠቅመዋል። አብራሪው ያለበትን ትክክለኛ ቦታ የሚጠቁሙ ሲግናሎች በመደበቅ በሌሎች ቦታዎች ላይ ግን ተመሳሳይ የሚመስሉ የሐሰት ሲግናሎችን በመልቀቅ የኢራን ክትትል አዛብተዋል። ሲአይኤ አብራሪው በየትኛው ተራራማ ዋሻ ወይም ገደል ውስጥ እንዳለ ለማወቅ ዩኒክ ካፓቢሊቲስ የተባሉ እጅግ ዘመናዊ ክትትል ቴክኖሎጂዎችን ተጠቅመዋል። አብራሪው ያለበትን ትክክለኛ ቦታ ካረጋገጠ በኋላ የኢራን ወታደራዊ ኮንቮዮች ወደ ቦታው እንዳይጠጉ አሜሪካ የአየር ድብደባ ስታደርግ ቆይታለች። ኢራን አብራሪውን ለመያዝ ስትል ከፍተኛ የገንዘብ ሽልማት እስከ ማሳወቅ ደርሳ ነበር። ሲአይኤ ይህንን ግፊት ለመቀነስ የኢራን አመራሮች ውሳኔ ለማግኘት የተደበላለቁና እርስ በርስ የሚጋጩ መረጃዎችን በውስጥ መስመር እንዲደርሳቸው ሲያደርግ ነበር። ስራቸው የነበሩ ለልዩ ኃይሎች በቂ የሆኑ ጊዜ እንዲያገኙ ማድረግ ነበር። እንደ አሜሪካ ምንጮች ልዩ ኃይሎች አብራሪው በሄሊኮፕተሮች ይዘው ወጥተዋል። አወዛጋቢ አውሮፕላኖች መውደም ጉዳዩ ምንድን ነው? በዚህ ኦፕሬሽን 2 ኤምሲ 130G አውሮፕላኖች ወድመዋል። እዚህ ጋር ነው የአሜሪካና የኢራን መረጃ የሚጋጨው። አሜሪካ 2 ኤምሲ 130G ጭነት አውሮፕላኖች መውደማቸውን አምናለች። ነገር ግን ምክንያቱን የኢራን ጥቃት ሳይሆን አውሮፕላኖቹ ጭቃ ውስጥ በመዘፋቃቸውና በቴክኒክ ብልሽት ሲንቀሳቀሱ ባለመቻላቸው የጦር መሳሪያውና የቴክኖሎጂ በኢራን እጅ እንዳይወድቅ ሲባል በአሜሪካ ልዩ ኃይሎች ሆን ተብሎ እንዲፈነዳ መደረጉ ገልጻለች። የኢራን አብዮታዊ ዘብ IRGC በበኩሉ አሜሪካ የምታሰራጨውን ትርክ ውድቅ አድርጓል። ኢራን የአሜሪካን ማዳን ዘመቻ በማክሸፍ 2 C-130 አውሮፕላኖችና 2 የብላክ ሃውክ ሄሊኮፕተሮችን በደቡባዊ ስፋ መጣሏን አሳውቃለች። አሜሪካ 2 ሄሊኮፕተሮች ስለመውደማቸው አላረጋገጠችም። ኢራን አብራሪው በህይወት ተርፎ ስለመውጣቱ በይፋ ባታስተባበልም መረጃዎችን የምታቀርብበት መንገድ ግን ከአሜሪካ የተለየ ነው። ኢራን የአሜሪካ ማዳን ዘመቻ ትልቅ ውድቀት መስተናግዷል ብላለች። አሜሪካ እንደወደሙ ያመነችው M130G አውሮፕላኖች ምን አይነት ናቸው? እኛ አውሮፕላኖች እጅግ ዘመናዊ ልዩ ኃይል አውሮፕላኖች ናቸው። እንደ አሜሪካ አየር ኃይል ልዩ ኦፕሬሽን ኮማንዶ መረጃ እያንዳንዱ አውሮፕላን ከ$100 ሚሊዮን በላይ ያወጣል። እነዚህ አውሮፕላኖች ተራ ተጓጓዦች አውሮፕላኖች አይደሉም። የትም ግዛት ውስጥ ሰርጎ በመግባት በዝቅተኛ ከፍታ ላይ በመብረር እና በከባድ ሁኔታዎች ውስጥ የሚያርፍ ብቃት ያላቸው ናቸው። ለዚህም ነው ዋጋቸው እንዲህ ከፍተኛ ሆነው። አጠቃላይ በሁለቱ አውሮፕላኖች ውድመት ከአሜሪካ $200 ሚሊዮን በላይ አጣለች። ይህ ክስተት ግን አሜሪካ ለአንድ አብራሪ ህይወት ስትል ማንኛውንም አይነት ከፍተኛ ዋጋ ያለው ለመሰዋት ዝግጁ መሆኗን የሚያሳይ ነው ተብሏል።